ወይ በ2011 ቢሆን ከህግ ደረጃ ደግሞ ቢቀየር ብለን የምትመኘው ነገር እንግዲህ ያልነበረን ብንን ቢሆን እምመኘው ነው አዎ ቢሆን ሀገራዊ ስለሆነ ያልነበረብንን የፈጠረብን አንቀጽ 39 ቢነሳ ምንድነው 39 ቤተሰብም ሀገርም የሚበታተን እሱ ነው ቤተሰብም የሚለያየው መብቴ ነው ይያለ ነው ሀገሮችም እንገንጠል የሚሉት አንቀጽ 39 ነች ተመርኩዘው ነው ሌላው ሁለተኛውና ቢቀር ምርጫ የሚሆነው ብሔረሰብ ቀን የኢትዮጵያ ቀን ተብሎ ርዕሱ ተቀይሮ የኢትዮጵያ ቀን ቢሆንና ብሔረሰብ የሚለው ቢቀርልኝ የእውነት ነው ምኞቴ ነው ዳኒ ተመሳሳይ ጥያቄ አገር ላይ ቢሆን የምትመኘው ቢቀየር ብለን የምታስበው ህግ ምን አለ ስንት የቀደመኝና የሱን መልሶ ልደም እውነት ነው እኔ የምር ለኛ ለኢትዮጵያውያን የሚያምርብንም የሚበጀንም አንድ ስንሆን ነው የእውነት ይሄ እስከ መገንጠል ትባለው አንቀጽ 39 ጉዳይ ቢታሰብባት ደስ ይለኛል ሌሎችም መጨመራቸው ነገሮች አሉ አንድ ሁለት ፈቀድኩልህ ሌላ ሰንደቅ ዓላማችን ላይ ያለው አርማ ይሄ ምኑ የኮከቡ ጉዳይ ምን ጊዜም ቢሆን የተሳሳተ ሐሳብ እንኳን ቢሆን የህዝብ ምርጫ እስከሆነ ድረስ ህዝብ ትክክል ነው መደገፍ አለ ስለዚህ ህዝቡ አሁን እንደምናየው አረንጓዴ ቢጫ ቀያችን ይዘን ነው ይወጣን ያለው በየአቅጣጫው ምናየው ነገር ስለዚህ እሱንም በህግ ደረጃ በደንብም ይሁን የተቀመጠው ነገር ቢሻሻልልን ሌላ አንድ ተጨማሪ እንኳን ትንሽ ሰፋሊል ይችላል ይሄ ቋንቋን መሰረት ያደረገው ቢሆንም ባይሆንም መናገር ስላለብኝ የትኛውም ቦታ ላይ ቋንቋ ካልሆነ በተቀር የኢትዮጵያ ህዝብ አንድ ነው ኑሮው አንድ ነው ማህበራዊ ህይወቱ የሚበዛው በሃይማኖትም የተመሳሰለ ነው እኔ ምናልባት አሁን ቋንቋን መሰረት ካደረገው ይልቅ ያ የደርግ አካባቢው አቀማመጡን መሰረት አድርጎ የተዋቀረው ክፍለ ሀገር የሀገር ክፍል እሱ ይሻለኛልና ክልል ራሱ ይከልላል የእውነት ወደ አንድነት የሚያመጣን ነገር ቢሰፋ ደስ ይለኛል ምናልባት ለአስተዳደር አመቺ በሆነ በሌላ መንገድ ቢደረግና ከሚለያየን ነገር አንድ የሚያደርገን ይበልጣልና ወደዛ የሚያመጣን ነገር ቢበጅ እጅግ በጣም ደስ አንድነታችን ውበታችን አንድነታችን መገለጫችን ይሁን የ2011 ምኞቴ ነው የኔም ኦኬ እንግዲህ አርቲስቶቹ ያሉትን እና ያው አርቲስቶቹ ያሉትን ሰምታችኋል እና ኢትዮጵያ ለዘላለም ትኖር ህገ ኢትዮጵያ የሚል አዲስ የኢትዮጵያ ህገ መንግስት ቀርጸው ለማጸደቅ እየተሞከረ ነው ያለው ይሄን ደግሞ ያደረገ ያለው አንደኛ ግንቦት 7 እና ሌሎች ኢትዮጵያን አንድ እናረጋለን ብለው የሚያስቡ ሰዎች ናቸው እና ያው እንደታዘብነው እንደ ሻሽ ዩቲዩብ እና ቀድሞ ማወቁ ጠቃሚ ነው ብለን ይሄንን ለእናንተ አቅርበናል ይሄ ህገ ኢትዮጵያ ኦንላይን ያለው ኦንላይን ጉግል አርጋችሁ ማየት ትችላላችሁ እና በአጠቃላይ ይዘቱ በኢትዮጵያ ውስጥ አንድነትን እናሰፍራለን ነው የሚለው በጣም ኢንተረስቲንግ የሆነ ነገር ነው ኢትዮጵያው የምትተዳደረው በፓርላሜንታሪ አስተዳደር ሲሆን ለወደፊት ደግሞ ይሄን ህግ በኢትዮጵያ ህዝብ በማጸደቅ ኢትዮጵያ በፕሬዝዳንታዊ አስተዳደር እንድትኖር የሚያደርግ ነው አስተዳደራዊ ዴሞክራሲ በፕሬዝዳንታዊ አስተዳደር እንድትተዳደር የሚያደርግ ነገር ነው እና እስቲ አንቀጽ አንድን እንየው ምን እንደሚል ማዕከላዊ የህዝብ ምክር ቤት እና ህግ አስፈጻሚ ህግ ተርጓሚ ናቸው እና እነዚህ የፌደራል መንግስት መዋቅሩ ፕሬዝዳንት እና ካቢኔዎች ይሆናል ከዛ ውጪ ደግሞ ጠቅላይ ሚኒስትር አይኖርም ማለት ነው ሚኒስትሮችም አይኖርም ፕሬዝዳንቱ ከፍተኛ ስልጣን ይኖረዋል እና ይጠቅማል ብሎ የሚያስበው ፕሬዝዳንቱ በህዝብ ነው ቀጥታ የሚመረጠው ነው ይባላል ይሄን ለእናንተ ተዋለው ከሁሉም ውስጥ ኢንተረስት ያደረገኝ ከነዚህ አንቀጾች ውስጥ ማለት ነው
አንቀጽ 39 የራስን መብት ማስጠበቅ እስከ መገንጠል የሚለው ነው። አሁን ሰዓት ህገ መንግስት ውስጥ ያለው it is so funny እና አንቀጽ በአንቀጽ ነው እንትን ያለው። እስቲ አንቀጽ 39 ጋር ሄጄ ላሳያችሁ ምን እንደሚል። እናንተ ይሄን ኮፒ ማግኘት ትችላላችሁ። you just have to google it. okay አንቀጽ 39 የመምረጥና የመመረጥ መብት የኢትዮጵያ በህገ ኢትዮጵያ በዘር ስም መደራጀት የፌደራል መንግስት ወንጀል ነው ይላል። እና ልክ እንደ አሜሪካው ህዝባዊ ፓርቲ፣ ዲሞክራሲያዊ ፓርቲ እና አንድ ገለልተኛ ፓርቲ ናቸው። እነዚህ ህዝባዊ ፓርቲ ሪፐብሊካን፣ ዲሞክራት እና ኢንዲፔንደንት ፓርቲስ እና እነዚህ በዚህ መልኩ ነው የታሰበው። ይህ ማለት የብሔረሰብ ማንነት በኢትዮጵያ ስም ይደበቃል ማለት ነው። እና ጥቅምና ጉዳቱን እኔ አሁን እዚህ ጋር ማውራት አልፈልግም። ለኢትዮጵያ የሚጠቅመውን ዕውቀት ያላቸው የሚያስቡ የሚገናዘቡ ሰዎች አሉ። ግን እኔ እንደሚመስለኝ ከሆነ የብሔር ብሔረሰቦች መብት እንደ ለኢትዮጵያ መሰረት የሚሆን ነው የሚመስለኝ። ስለዚህ ፍርዱን ለሚያየው ለሚሰማው ሰው ተዋዋለሁ። ሌላው አንቀጽ 47ም ደግሞ በጣም ኢንተረስቲንግ ነው። የኢትዮጵያ አስተዳደር መዋቅሩ ቆይ መጀመሪያ ካርታውን ላሳያችሁ። እዚህ ጋር ካርታውን ስትመለከቱት ይሄ ካርታ ድሮ በደርግ ጊዜ የነበረው አይነት መዋቅር፣ አሁንም አርቲስቶቹ ሲናገሩ የነበረው አንቀጽ 39 መብት ተሰጠ ተብሎ መብቴ ነው እየተባለ ነው ችግር እየመጣ ያለው። ይሄ ማለት ምንድነው? መብትን አንሰጥም እንደማለት ነው። መብት አታገኙም፣ መብት የሚባል ነገር የለም እንደማለት ነው። ስለዚህ ለአስተዳደር እንዲመች ተደርጎ እንደ ድሮ ራሱ ቢከፋፈል ምናምን ነው እያሉ የነበሩት አርቲስቶች። it's so funny እና ጎባ፣ ባሌ፣ ሐረርጌ፣ ሐረር ሲጋውን የኢትዮጵያ ሶማሌ የሚል የለም። በሐረር ስር ተጠቅልሏል። እዚህ ጋር ባሌ ይላል፣ አሰላ አርሲ ይላል። ባሌ እኮ አርሲ ነው አይደል? ባሌ አርሲ ነው። ሌላኛው አርሲ ደግሞ የትኛው አርሲ ነው? እቺ ሻሸመኔ አካባቢ ምናምን ወደ አሰላ፣ ከዛ ደግሞ ሸዋይልና አዲስ አበባ፣ እዚህ ጋር ወለጋ፣ ነቀምት፣ ኢሉባቦር፣ ጅማ። ለምንድን ነው እንዲህ መከፋፈሉ ያስፈልገው? ድሮ አሁን እኮ በኦሮሚያነት ወይ ኦሮሚያ እንደ ኦሮሞነቱ መዋቀሩ ምርጫ ላይ በፓርላሜንታሪ ምርጫ የኦሮሞን ፓርቲ ወይም የኦሮሞን ብሔረሰብ ደጋፊ መንግስት በምንም ተአምር ሊያሸንፉት አይችሉም። ለዛ ይሄንን ነገር እየፈጠሩ ያሉት አንዴ ካሸነፈ ያ ፓርቲ ዶሚናንት ፓርቲ ነው የሚሆነው። ምክንያቱም ብዙ ድምጽ፣ ብዙ ህዝብ፣ ብዙ ተወካዮች ስላሉት አሸንፎ ምክር ቤት ውስጥ ሲገባ የሚያስመርጠው የሚመርጠው የሚያሸንፈው ያ ማጆሪቲ ያለው ነው። ስለዚህ የኦሮሞን ብሔረሰብም ሆነ የሌሎችን ብሔረሰቦች በዚህ መልኩ መከፋፈሉ መበታተኑ ለአገዛዝ እንዲመች ለማድረግ ነው። ስለዚህ ጆሮ ያለው ይስማ ይመስለኛል። አንድ ኢትዮጵያ ከተባለ እንግዲህ አንድ ቋንቋ፣ አንድ አስተዳደር፣ አንድ እንሁን። ስለዚህ በአንድ ስር በአንድ ቋንቋ ስር እንጨፈለቃለን ማለት ነው። እስቲችን ለፈን እንመልከታት። አርሲ ክፍለ ሀገር አሰላ፣ ባሌ ክፍለ ሀገር ጎባ፣ ጋሞ ጎፋ ክፍለ ሀገር አርባ ምንጭ፣ ጎንደር ክፍለ ሀገር ጎንደር፣ ጎጃም ክፍለ ሀገር ደብረ ማርቆስ እያለ ይቀጥላል። ትግራይ ክልል መቀሌ። እዚህ ጋር ያልተለወጠው ትግራይ ብቻ ነው። የታል አፋር? የለም። ሶማሌ ክልል የታል? የለም። ጋምቤላ የታል? የለም። በዚህ አይነት በዚህ መሰረት በዚህ መዋቅር ነው ሰው የብሔር ብሔረሰብ ማንነትና መብቱ እንዲረጋገጥ ይፈልጋል። በዚህ መልኩ
እኔ እንጃ ብቻ የሚሆነውና ለኢትዮጵያ የሚፈጀውን እንግዲህ እግዚአብሔር ነው የሚያውቀው። ከዛም ደግሞ ህዝቡ ተማርን የሚሉ ሰዎች እዚህ ጋር እንዲሁም አዲስ አበባ አስተዳደር አዲስ አበባ የአፋር አስተዳደር አሰብ የጋምቤላ አስተዳደር ጋምቤላ የኦጋዴን አስተዳደር ጅጅጋ ናቸው። this is crazy really እና በብሔር ብሔረሰብ እደራጃለሁ ምትል እያንዳንድ ወንጀለኛ ነህ። ይሄንን ህግ ለማጸደቅ ነው እንግዲህ እና አቶ ብርሃኑ እየጣሩ ያሉት ፕሮፌሰር ብርሃኑ ይሄ 56 ፔጅ ያለው ህገ መንግስት ለማጸደቅ በጥረት ላይ ነው ያሉት። የሚያስተዋውቁላቸው ነው እና ያው ቀድሞ ማወቁ አሪፍ ነው። የኢትዮጵያ ብሔር ብሔረሰቦች ማወቅ ያለባቸው ነገር ቢኖር በአንድ ስም እየተጨፈለቅን ነው ማለት ነው። ኦሮሚያ የሚባል ነገር አይኖርም። አማራ የሚባል የለም። አፋር ሶማሌ የሚባል ነገር የለም። እንደ ድሮ እንግዲህ ያው እንደ ደርግ ዘመን እና ከዛ ፊት እንዳሉት እየተሰደብክ አማርኛ ካልቻልክ እየተሳቀብህ የምትኖርበት ዘመን እየመጣል ነው። ስለዚህ ቀድሞ ማወቁ አይከፋም። ቀደሙና ወቁ። አንቀጽ 39 የኢትዮጵያ በኢትዮጵያ በዘር ስም መደራጀት የፌደራል መንግስት ወንጀል ነው። ደርግ እንደገና በድጋሚ ደርግ መልሶ ለማምጣት ማቲቱ ማለት ቦኬ ማለት ኦኬ እና ካወራን ይበቃናል እንግዲህ ያው ይሄን ይመስላል እንግዲህ ያው አስቡበትና እስቲ ኮሜንት ምናምን ጻፉ። እስቲ ምንድነው ሐሳባችሁ? የቱ ነው የሚያዋጣው? ፓርላሜንታሪ ነው ወይስ የምንድነው እሱ ፕሬዚደንሻል? በአብዛኛው ብዙ ሀገሮች የሚጠቀሙት እንደዚህ ብዙ ብሔር ብሔረሰቦች ያሉበት ሀገር ፓርላሜንታሪ ሲሆን ነው ሰላም የሚኖር። ግን በዚህ አይነት የሚኬድ ከሆነ በዚህ አይነት የሚደረግ ከሆነ እኔ እንደሚመስለኝ ጀዋርን እንደምንም አድርጎ ማስመረጥ እሱን ወደ ስልጣን ማምጣት አዋጭ ይመስለኛል። በዚህ አይነት የሚኬድ ከሆነ ኦሮሚያ ማትገነጠልበት ምንም አይነት ምክንያት ያለ አይመስለኝም። ስለዚህ እየደጋገምን ያሉን ነገር ባንጎረጉርና ተፈጠረልን እድል ብንጠቀም ማለት ነው። በኦሮምኛ ሆነ ተረታል ነማየሰ tokkooni ፎንኩ ተዱ ጀናኒ ሂጠቴ ደሉ ቀቤ ጀደን። ይሄ ምን ማለት ነው? የሆነ አንድ እንደ እስቲ ከዚህ ከበሬ ላይ ከበሬው ስጋ ላይ ውሰድ ሲባል ዘሎ ሻኛውን ያዘ። እንደዛ ነው እያደረጋቸው ያለው የተወሰኑ ሰዎች። መብት ነው፣ ለሁላችንም መብት ነው። የስንት ብሔረሰቦች በተለይ የኦሮሞ ልጆች ቄሮች ያለቁበት ህይወታቸውን እየሰውበት ነገር እያለ ከመሬት ተነስቶ ቦርጩን ዘርግፎ ማንም ስልጣን ለመቀበል ካለበት ተሰባስቦ ለራሱ ለአገዛዝ እንዲመቸው ህግ እየጻፈ
ኢትዮጵያን አስተዳድራለሁ ብሎ ወደ ኢትዮጵያ የሚገባ ሰው በጣም አሳዛኝ ነው። ይሄም እንደዛው ነው። ለሁላችንም መብት መጥቷል፣ ሞተልነታል። እንደዚህ ሆኗል አሁን ለመጣው ለውጥ እና ለውጡ የኛ ነው። እኛ ብቻ እንጆይ እናድርግ አይደለም የተባለው። ሁሉም ለውጡን ይጠቀም ሲባል ዘሎ ጉብ አናቱ ላይ ሻኛው ቀጨም። ይሄ አያዋጣም። ስለዚህ ሁላችንም አስበንበት ለእያንዳንዱ ብሔር ብሔረሰብ መፍት ፍላጎት ላይ ብናተኩር አሪፍ ነገር ነው የሚል ሐሳብ ነው ያለኝ። ስለዚህ የሚሻለውን የሚበጀውን እግዚአብሔር ያምጣልን፣ የሚሆነውን የሚጸድቀውን እግዚአብሔር ያምጣ። ኢትዮጵያን አንደኛ አርጋት ያሳድጋት ባይ ነኝ። እና እስቲ ኮሜንታችሁን ጻፍ ሼር ምናምን አድርጉት። እስቲ ሐሳባችሁ ይሰማ።